የምትበላው? አልተሰጥሽም ለእንደዚህ አይነት ነገር። እንደዛ ነው? አልሰጥሽም። ጥሩ እንግዲህ ወሰን ልጁን አስወርደዋለሁ። ብር ፈልጌ ነበር። ብር ፈልጌ ነበር። ለምንሽ ነው ሰራ? ለምንሽ ነው እንደዚህ የምትለኝ? ሚስትህ እኮ ነኝ። እንዴት ነው እንደዚህ የምታወራኝ? ብር ከፈለክ ተጠይቆ መስጠት ነው ያለብህ። ቀንና ሌሊት እንቅልፍ ትቼ እንዴት አድርጌ ሰርቼ እንደማመጣ ታውቂያለሽ አይደለ? እንደዛ እረፍት ትቼ ሰርቼ ያገኘሁት ገንዘብ ደግሞ ምን ላይ እንደሚያርፍ ማወቅ ፈልጋለሁ። ኢትስ ኦኬ። ሂውማን ሄሪ አርጅቷል። ሂውማን ይቀይራል። ጥፍሬ እንደ አዲስ መስራት ፈልጋለሁ። ሰውነቴ ደክምክም እያለ ስለሆነ እስቲ መግባት ፈልጋለሁ። በዛ ላይ ያሉን ቀሚሶች እያንዳንዱ ነገሮች በጣም አስጠልተውኛል። ሾፒንግ ወጣለሁ። ልብሶቼ ምናምን ቀይራለሁ። አለቀ። ከዚህ ነው የሚፈልገውሽ። ምን ነው ዝም አልክ? አንተ እኮ ነው እያወራሁ ያለሁት። ታሰጣኝ እንዴ? ለእንደዚህ አይነት ነገር የሚሆን ገንዘብ የለም። እንደዚህ አይነት ነገር እኔ መገዛቸው ለጥቆሻቸው እንደዚህ አይነት ነገሮች ሲጀመር ድሮም አንተ እንዴ ሲያምርብኝ ከነጭራሹ አትወድም። አይመችም። ሰላም ገንዘብ የለኝም አይደለም ያልኩሽ። ለእንደዚህ አይነት ነገር የሚወጣ ገንዘብ የለኝ እኮ። እንደዚህ አይነት ነገር ሊበዋባቸው ነገሮች ናቸው እንደዚህ አይነት ነገሮች። ምን አንቺ እነዚህን ቅራቅንቦች ባለፈው ሳምንት አይደል እንደ ገዛሽው? ምንድን ነው አንቺ የሰው ልጅ ነሽ እኮ እንዴ? በፊት ኑሮሽን አስታውሽ እንጂ የሰው ሚስት ሲሆን ገንዘቡን አምጣው ሴፍ እናድርገውና የሆነ ነገር እንክፈት ኦር እንለወጥ ምናምን ነው የምትለው። አንቺ ቀን በቀን የሆነ ጨርቅ ቀይሮ የሆነ ብራንድ እጅሽ ላይ አንጠልጥልሽ ምናምን ጓደኞች ጋር መጠጣት ነው ፈልጊው አይደል? እሺ ጠጣሽ። ከዛስ ቤት ያለሽ ሰው እኮ ነሽ፣ ባላለሽ እኮ ምንድን ነው ልጆች ጋር ተሰብሰብሽ የምታሽካኪው በዚህ ዘመን? ጭራሽ ደግሞ እርጉዝ ነሽ። ስለዚህ አትጠይቅ። ሰላም አሁን እኔ እንዴት ሆኜ እንደማመጣ ታውቂያለሽ አይደል? ይሄን ገንዘብ እንዴት ለፍቼ እንደማመጣው ታውቂያለሽ። ስራዬን ታውቂያለሽ። ጥሩ ገንዘብ አገኛለሁ፣ ግን የማገኘው ለፍቼ ነው። ለኔ ማሽከርከር አያምረኝም እንዴ? ለኔና ለአንቺ ብዬ እኮ ነው እንደዚህ ሞል። አዎ በቃ ነገር አታብዛ። አልሰጥሽም አልሰጥሻለሁኝ ነው። ለምንድን ነው ጊዜ የምትበላው? አልሰጥሽም ለእንደዚህ አይነት ነገር። እንደዛ ነው? አልሰጥሽም። ጥሩ እንግዲህ ወሰን ልጁን አስወርደዋለሁ። ግን ትወጂኛለሽ? ሚስቴ ነሽ፣ ከኔ ጋር እዚህ ቤት ውስጥ ነሽ። ንገሪኝ እስኪ የእውነት ታፈቅሪኛለሽ? አሁን ሌላ ነገር ማለት አያስፈልግም። ኃላፊነቱን እኮ በሰከረኝ። ምንም ችግር የለውም። በቃ አለቀ። እንደዚህ አታርጊ ግን እባክሽ። ተፋቅረን የተጋባን አይደል? ይሁንኪሽ ችግር ታደርገኛለች። ይሄ ለነገሮች ምናምን ነገር ይከወዳል። አንተ ማለት ችግር ፈቃድ